ሰላም ሲቲዝንስ ዛሬ በ2026 የውድድር ዓመት ማንቸስተር ሲቲ በአሰልጣኝ ኤንዞ ማሬስካ ስር ሊያደርገው ስላቀደው ፍጹም አስደናቂና ታላቅ የታክቲክ ስርዓተ ለውጥ በጥልቀት እንወያያለን። ይህ የክረምት የዝውውር መስኮት ለሲቲ ዝም ብሎ ተጫዋቾችን የመግዛት ጉዳይ አይደለም። ማሬስካ የራሳቸውን ፍልስፍና ለመከተል የቡድኑንም ደም ስር ሙሉ ለሙሉ እየቀየሩት ነው። እነ በርናርዶ ሲልቫ፣ ጆን ስቶንስ ቡድኑን በይፋ መልቀቃቸውን ተከትሎ አሁን ደግሞ ማሬስካ የማይፈልጋቸው እና ከሲቲ የሚወጡ ሌሎች ኮከቦች ይኖራሉ ተብሎ ይጠበቃል። በሌላ በኩል ደግሞ መላውን እንግዲህ ሊግ ሊያናውጡ የሚችሉ አዳዲስ ሰራዊት ወደ ኢታድ እየመጡ እንደሚገኙም እየተመለከትን እንገኛለን። በዛሬው ሰፊና ዝርዝር ፕሮግራማችን ማሬስካ ከቡድኑ ጋር እንዲወጡ የወሰነባቸው እነማን ናቸው? ኮቫቺች፣ ናታናኬ፣ ሪኮ ሉዊስ እንዲሁም ደግሞ ሳቪኒዮ በእርግጥ ይሸጣሉ? የሳንድሮ ቶናሊና የኤሊዮት ኤንደርሰን ዝውውር ምን ደረጃ ላይ ደረሰ? ሮድሪ ቡድኑን የሚለቅ ከሆነ ኤሊዮት ኤንደርሰን እንዴት የሲቲ አዲሱ እንግዲህ 6 ቁጥር ሊሆን ይችላል? እንዲሁም ደግሞ የሲቲ ትልልቅ ክፍተት ቦታዎች የማሬስካ አዲሱ ቋሚ 11 ማንነታቸውን አንድ በአንድ እናያለን። ቪዲዮን ላይክ እና ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩ። አሁን ወደ መረጃው እንለፍ። ማሬስካ የማይፈልጋቸው ከሲቲ የሚወጡት ተጫዋቾች አሉ። እነ በርናርዶ ሲልቫ፣ ጆን ስቶንስ ከሲቲ መውጣታቸው ይታወቃል። አሁን ግን ማሬስካ አሁን ባለው ስብስብ ውስጥ የእሱ ታክቲክ ላይ የማይፈልጋቸውና እንዲወጡ በር የከፈተላቸውን ተጫዋቾች ዝርዝር ይፋ ሆኗል። እነዚህ መካከል እንግዲህ ግንባር ቀደሞቹ ማቴዮ ኮቫቺች፣ ናታናኬ፣ ወጣቱ ሪኮ ሉዊስ እንዲሁም ደግሞ ሳቪኒዮ ናቸው ተብሎ ይጠበቃል። ለምን ማሬስካ እነዚህን ተጫዋቾች አልፈለጋቸውም? ምክንያቶቹን እንመልከት። ሙሉ በሙሉ ታክቲካዊ ናቸው። ማቴዮ ኮቫቺች ማሬስካ በመሃል ሜዳ ላይ ፈጣን ውሳኔ የሚወስድና በከፍተኛ የፕሬሲንግ ጉልበት ሃይ ኢንቴንሲቲ እንግዲህ ካውንተር ፕሬሲንግ ማለት ነው ያለው ተጫዋች ይፈልጋል። ኮቫቺች ኳስ በማቆየት ረገድ እንግዲህ ጎበዝ ቢሆንም ጨዋታን ወደፊት በማፍጠንና በመከላከል ረገድ ግን ማሬስካ የሚፈልገውን ፍጥነት ማሟላት አልቻለም። ሳቪኒዮ ማሬስካ ከፍተኛ የፕሬሲንግ ጉልበት ያለው ተጫዋች ይፈልጋል። ሳቪኒዮ ቡድኑን በፕሬሲንግ ቢያግዝም ፋይናል ሰርድ ላይ በሚወስናቸው አማተር ውሳኔዎች ቡድኑን ዋጋ ያስከፍላል። የሱ መውጣትን ተከትሎ ሲቲ በቀኝ ክንፍ ላይ የሚፈጥረው ትልቅ ክፍተትን ለመድፈን በፍጥነት ወደ ዝውውር ገበያው በመግባት አዲስ ተለዋጭ ኮከብ ማደን ጀምሯል። ናታናኬን ደግሞ እንመልከት። ናታናኬ ማሬስካ በአዲሱ የመከላከል መስመራቸው ላይ በአካል ብቃት እጅግ የበረቱና ኳስን ከጀርባ መስርቶ በመውጣት እንግዲህ በቢልድ አፕ ማለት ነው እጅግ በጣም ፍጹም ቁመት በጥንካሬ ያላቸውን ተከላካዮች ይመርጣሉ። አኬ አስተማማኝ ቢሆንም አዲሱ ታክቲክ ላይ ግን የበለጠ ቀጥተኛና ጉልበተኛ ተከላካይ ይሻላል ማለት ነው። ሪኮ ሉዊስን እንመልከት። ብዙዎች ሊያደንቁት ይችላሉ። ነገር ግን ሪኮ ሉዊስ በአካል ብቃት ረገድ ባለው አነስተኛ ቁመና ምክንያት እንግዲህ በማሬስካ አዲሱ አካላዊ እንግዲህ እና ጨካኝ የመሃል ሜዳ ስለት ውስጥ እንግዲህ ቦታው እየጠበበ መጥቷል። በመሆኑም በዚህ ክረምት ላይ በቋሚነት ወይ ደግሞ በውሰት ቡድኑን ይለቃል ተብሎ በስፋት ይጠበቃል። የሲቲ ትልቅ እንግዲህ ክፍት ቦታዎች ዊከስት ዞን የምንላቸው ማለት ነው። እነዚህ ሁሉ ተጫዋቾች ሲወጡ ታዲያ የማንቸስተር ሲቲ ትልቅ ክፍት ቦታ የቱጋ ናቸው የሚለውን እንመልከት። ማሬስካ የተኛውን ቀዳዳ ነው መድፈን ያለባቸው የሚለውንም እናያለን። በአሁኑ ሰዓት ሲቲ ሁለት ትልልቅና አደገኛ ከፍተኛ ቦታዎች እንግዲህ ክፍተት ይታዩበታል። የመጀመሪያው የመሃል ሜዳ ጥልቀት ነው፣ ስኳድ ዴፕዝ ማለት ነው ክፍተቱ። በርናርዶ ሲልቫ ወጥቷል፣ ኮቫቺች ሊወጣ ነው። ይህ ማለት ሮድሪ ላይ የሚበዛው ጫና ከፍተኛ እንደሚሆን ይጠበቃል፣ ከመጠን በላይ ይሆናል ማለት ነው። ሁለተኛው ክፍተት ደግሞ የተከላካይ መስመሩ ፍጥነትና የአየር ላይ ኳሶች ቁጥጥር ነው። ሲቲዎች ወደፊት ሙሉ ለሙሉ በሚያጠቁበት ጊዜ ከጀርባ የሚቀረው ሰፊ ቦታ በተጋጣሚ እንግዲህ አጥቂዎች በቀላሉ ይሰበራል። ይህንን ቀዳዳ በፍጥነት ካልደፈኑ የሊጉ ዋንጫ አደጋ ላይ ይወድቃል። አዲሶቹ ፈራሚዎችና የታክቲክ ሚናቸው ቶናሊና ኤንደርሰን እንግዲህ እነዚህን ክፍተቶች ለመድፈን ነው ማሬስካ ሁለት ድንቅ የታክቲክ ሰራዊትን ወደ ስብስቡ የሚጨምረው። ሳንድሮ ቶናሊና ኤሊዮት ኤንደርሰን የቶናሊ መምጣት በመሃል ሜዳ ላይ ከሮድሪጎን የሚቆም እውነተኛ የብረት ጋሻ ይፈጥራል። ቶናሊ ሳይካተት እንግዲህ ለ90 ደቂቃ ሙሉ ሜዳውን መሸፈን የሚችል አስደናቂ ጉልበትና ረጅም ከተከላካይ ጀርባ የሚጣል ልዩ ተሰጥኦ አለው። አሁን ግን መላው የፕሪሚየር ሊጉ ደጋፊዎች ያስደነገጠውና የሚለቀው ሚስጥራዊ ተጫዋች ማን ነው የሚለው ከሆነ በከፍተኛ ደረጃ እየተሰማ ነው የሚገኘው። ማሬስካ ለዚህ የሚሰጡት ምላሽ ምንድን ነው? ምናልባት ሮድሪ የሚለቅ ከሆነ አዲሱ ፈራሚ ኤሊዮት ኤንደርሰን የሲቲ 6 ቁጥር እንግዲህ ዲፕ ላይን ፕሌይሜከር እንደሆነ እንደሚጫወት ታክቲካዊ ዝግጅት እየተደረገለት ነው። ኤንደርሰን በኖቲንጋም ፎረስት ቤት የነበረው
በነበረው ቆይታ በጠባብ ቦታ ላይ ኳስ ሳይቀማ መውጣት ወይ ደግሞ ቦል ሪቴንሽን እና አስደናቂ የስራ ፍላጎት ወርክ ሬት እንዳለው አሳይቷል። ማሬስካ እሱን ወደ 6 ቁጥር ዝቅ በማድረግ ልክ እንደ ፔፕ ጋርዲዮላ ሁሉ አዲስ ፈጣሪና ኳስ እያሰራጨ የጥልቀት አማካይ ለማድረግ አልሟል ተብሎ እየተነገረ ይገኛል። ይህ ታክቲካዊ እንግዲህ እቅድ ከተሳካ አንደርሰን የሲቲ የወደፊት የደም ስር ይሆናል ማለት ነው። በሲቲ ቤት እነማን ውል ያድሳሉ የሚለውን ደግሞ እንመልከት። አዳዲስ ተጫዋቾችን ካስፈረመ በኋላ ማንቸስተር ሲቲ የቡድኑን ዋና አባላትን እንግዲህ ማቆየት የክረምቱ ትልቁ ስራ እንደሚሆን ይጠበቃል። ታዲያ በዚህ ሰዓት ላይ በማንቸስተር ሲቲ ቤት ውላቸውን ሊያራዝሙና ለረጅም ጊዜ ዓመታት በኢታድ ለመቆየት እየተስማሙት እነማን ናቸው የሚለውን ስናይ ዋነኛዎቹ ሁለት ስሞች ናቸው፣ ፊል ፎደን እና ጃስኮ ቫርዲዮል ማለት ነው። ሲቲ እነዚህን ተጫዋቾች የረጅም ጊዜ ኮንትራት ለማስፈረም የቡድኑን የወደፊት ዋስትና ማድረጉን አረጋግጧል። ከነሱ በተጨማሪ የክንፍ መስመሩን ኮከብ ጄሬሚ ዶኩ ውሉን ለማራዘም ንግግር ላይ መሆኑ ታውቋል። በአጠቃላይ የማንቸስተር ሲቲ 2026 የክረምት የዝውውር መስኮት ቡድኑ ወደ አዲስ ታክቲክ ብስለት የሚያሸጋግር ነው። እነ ኮቫቺች እነ ናታናኬ መውጣታቸው ክፍተት ቢፈጥርም የሳንድሮ ቶናሊና የኤሊዮት ኤንደርሰን መምጣት ግን ማሬስካ የሚፈልጉትን አዲስ ስራው መንግስት እንግዲህ ለመገንባት ፍጹም ዋስትና ነው ተብሎ ይገመታል። የተከበራችሁ የቻናላችን ቤተሰቦች እናንተስ ስለዚህ አዲስ የታክቲክ አሰላለፍ ምን ታስባላችሁ? ሮድሪ ቢለቅ ኤሊዮት ኤንደርሰን የሲቲን 6 ቁጥር ቦታ በሚገባ ይሸፍነዋል ብላችሁ ታስባላችሁ? ማሬስካ ኮቫቺችና አኬን ለማስወጣት የወሰኑት ውሳኔስ ትክክል ነው? ሐሳብና አስተያየታችሁን እንግዲህ አሁኑኑ በኮሜንት መስጫው ላይ ጻፉልኝ። ሁሉንም ኮሜንቶች አነባለሁ። እንግዲህ ቪዲዮአችንን ላይክ ማድረጋችሁን እንዳትረሱ። እነዚህ አይነት ጥልቅ የስፖርት ትንታኔዎችና ሰበር የዝውውር መረጃዎችን በየቀኑ ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ በማድረግ የቤተሰብ አካል ይሁኑ። ስለምትመለከቱን እንዲሁም ደግሞ አስተያየቶችን ስለምትሰጡን ከልብ እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ቸር ቆዩልን። ደህና ሰንብቱ።